አወራውን ይጠጡታል ማለት ነው። አያችሁታ ይሄን ቀይ ነው የሚመስለው። ይሄ መንገድ ላይ ላሉት ነው። እዚህ መንገድ ላይ ላሉት ከ200 ሜትር ያዋራው ይሄዳል። ከዛ በላይ ይሄዳል ማለት ነው። ሰላም እንዴት ናችሁ? ይሳቅ ለገሰ የዝናው ልጅ ነኝ። ይሄ ሶስተኛው ቻናሌ ነው። ሰብስክራይብ እያረጋችሁ ስራዎችን መከታተል ትችላላችሁ ማለት ነው። ዛሬም የመጣሁላችሁ ትንሽ አጭር ብሎግ ነው የምሰራላችሁ። እንግዲህ ከዚህ በፊት ማለት ነው ብሎጎች ሰርቼላችሁ ነበረ እዚህ ቦታ ላይ ማለት ነው። በትልቁ ቻናሌ ላይ ይሳቅ ለገሰ የዝናው ልጅ የሚለው ላይ ማየት ትችላላችሁ። አንደኛው ደግሞ እዚህኛው ላይም አለ። ከዚህ ቪዲዮ ቀጥሎ ማለት ነው ከዚህ ኋላው ላይ ማለት ነው አለ። እሱ ላይ ማየት ትችላላችሁ። እንግዲህ ምንድነው ያኔ የቀረጽኩላችሁ እሱን ቪዲዮ በክረምት ነበረ ወይም ደግሞ እህል ማሳ ላይ ባለ ጊዜ በእርጥበቱ ጊዜ ነበር። ዛሬ ደግሞ የምናየው በበጋው ሲዝን ላይ ደግሞ ምን ይመስላል የሚለው ነው ማለት ነው። አሁን ያለውበት ሀገር ላይ በክረምት ሲዝን ላይ ምን እንደሚመስለው ለቪዲዮ ሰርቼላችሁ ነው። በዛ ላይ ማየት ትችላላችሁ። እንደገናም ደግሞ ከትንሽ እኛ የምንገበያይበት ገበያ አለ 3 ኪሎ ሜትር እየተራመድኩ እሱንም በሁለተኛው ቻናል ላይ ትልቁ ቻናል ላይ ሰርቼላችኋለሁ። የቭሎግ ቻናል ላይ ነው እሱ ማለት ነው። ይሄኛው ደግሞ የገጠር ቭሎግ፣ እዛኛው ላይ ደግሞ ትላልቅ ቭሎጎችን ትንሽ ትራቭል ሳረግ የከፍ ሌክዠሪ ነገርን እዛ ላይ ሰራላችሁ። ለዚህ ላይ ደግሞ ኦንሊ እንትን ብቻ ነው ማሳያችሁ ማለት ነው፣ የገጠር ብሎግ ብቻ ማለት ነው። ስለዚህ እስኪ እናየዋለን፣ እንመልከተው ምን ይመስላል የሚለውን እስካሁን ካለውበት ቦታ እንጀምር። እንግዲህ አሁን ያለውበት ቦታ ይሄ ነው። ይሄኛው ቦታ በነገራችን ላይ አሁን ስክሪን ላይ የምታዩት እሱ ቦታ ነበረ ማለት ነው። እዚህ ጋር አጥር ነበረች ያውና ይሄ አጥር ማለት እዚህ ላይ የምታዩት ነው ማለት ነው። አሁን በበጋ ላይ ተነቅሏል፣ ምንም አይሰራም። ያኔ ምንድነው የሚሰራው ከሰብሉ ላይ ነበር የሚከላከለው ማለት ነው። በዚህ አጠገብም ያኔ ስቀርጸው ግን ላይገባ ይችላል። እንግዲህ ይሄ ደግሞ እዚህ ጋር ያለው ቤት በዚች ጋር ያላችሁ እዚች ጋር እዛ ጋር ስቀርጽ ጊዜ ምንም ቤት የለም ነበር። አሁን ግን ቤት እዚች ጋር ከዚህኛው ጎን ወደዚህ ተሰርቷል ማለት ነው። እንግዲህ መንገዶቹ ይሄን ይመስላሉ። እንደገና አዋራ ነው። ባለፈው ደግሞ ዝናብ ደምደም ሲያገው እንደዛ ነው። እኛ ደግሞ በአብዛኛው ማለት ነው ምንድነው መሰላችሁ ብዙዎቹ ቦታ ቀይ አፈር ነው። እዚህ ጋር እኛ ጋር ነጭ ነው። ይሄ ነጩ ደግሞ ትንሽ ለአዋራ አመቺ አይሆንም ማለት ነው። አዋራ ያደርጋል። ስለዚህ እስኪ ይቀጥላል፣ ተከተሉት እና ቅድምዬ አዋራው አይከፋ ነው ብያችሁ ነበር። እዚች ሀገር እንግዲህ እዚህ መንገድ ላይ የምታዩት ማለት ነው መኪና ሲመጣ በጣም አዋራው የከፋ ነው የሚሆነው። ቆይ መኪና እየመጣ ነው አሳያችኋለሁ። ከዛን አዋራው ማለት ነው እንግዲህ አያችሁ ታዋራው በቃ እዚህ ውስጥ ነው የምንኖረው ማለት ነው። እና በጣም የምታዛዝን ሀገር ነች። እህሏ ደርቆ እዚህ ሀገር ከመጣችሁ ማለት ነው በቃ የሚያስጠላ የምታዛዝን ሀገር ነው የምታዩት። እውነት አዘንኩላት ወይኔ ነው የምታዩት። እንግዲህ ይሄ እንዳለ አዋራው የት ይመጣል ማለት ነው እዚህ የምታዩት ቤት ላይ ይሄኛው ቤት ላይ አሁን ለምሳሌ እዚህ ጋር ጠጋቢ የቆርቆሮ ቤቶቹን ባሳያችሁ ይሄን የሚመስል አመድ ያዋያችሁታ። ይሄንን ቀይ ነው የሚመስለው፣ ይሄኛው ነጭ ሊመስላችሁ ይችላል እንጂ ቀይ ነው። ይሄንን የሚመስል ነው የምታዩት ማለት ነው። እንግዲህ ይሄኛው እጄ ላይ እንደየሆነው ማለት ነው ደግሞ ትንሽ ወክ ብታረጉ ማለት ነው እዚህ ላይ ወክ ብታረጉ እንዳለ ምን ይሆናል ማለት ነው የናንተ እግር አዋራው ልክ እንደዚህ እንደምታዩት ማለት ነው። ረጅም ምናምን ወክ ብታረጉ እንግዲህ በበጋ እህሏ ደርቆ ብትመጡ የምታሳዝነው ሀገር እቺ ነሽ ማለት ነው። ስለዚህ በጣም ታሳዝናለች። እንግዲህ እንደዚህ ነው ማለት ነው። በቃ ሲዝኗ ይሄን ይመስላል አሳይቻችኋል ለው ማለት ነው። እንግዲህ እዚህ ጋር ብቻም አይደለም በወዲያ መንገዷንም ብታዩ በዛኛው ጋር በዚህኛው ወዲያ ወዛች ከዛ ከበርዛው እዚህ ጋር የምታዩት በሱ መንገድ ላይ በጣም ነጭ አዋራ ነው ማለት ነው። እንግዲህ እቺ ሀገር በእንደዚህ አዋራ ተጠቃለች። በተለይ እዚህ መንገድ ላይ ላሉት ነው። እዚህ መንገድ ላይ ላሉት እስከ 200 ሜትር ያዋራው ይሄዳል። ከዛ በላይ ይሄዳል ማለት ነው። ያው በርዛፍ እንዲህ ምናምን ካለ የተወሰነ እየተከላከለላቸው ይሄዳል። እንዲህ ወጥ የሆነ ቦታ ምንም የሌለ በተለይ በዚህ አካባቢ እንዲህ ዘላቃ ለሆነ 300-500 ሜትር እየሄደ የሚያጠቃት ይሆናል ማለት ነው። እንግዲህ አዋራውን ይጠጡታል ማለት ነው። ደግሞ የሚገርማችሁ ታውቁታላችሁ በዚህ ጋር ያለው መንገድ ስቶ በዚህ ጋር ያለው ነው ማለት ነው በብዛት አዋራ የሚያጠቃው። እንዴት እንደሆነ አላቀው። በዚህ ጋር ያሉት ነው በብዛት አዋራ የሚጠጡት። በዚህ ጋር ያሉት ምንድናቸው መሰላችሁ? በዚህ ጋር ንፋስ የለም። በዚህ ጋር ብቻ ነው ንፋስ ሲነፍስ ጊዜ አሁን እዚህ ጋር ራሱ አዋራውን ባቡና አንዳንዴ በቀን ትንሽ ለተወሰነ ጊዜ ብቻ ነው ወደዚህ የሚነፍሰው እንጂ በዚህ ጋር ያሉት በብዛት አዋራ ያገኛሉ ማለት ነው። ስለዚህ ትንሽ እቺ ሀገር ደስ የምትለው በዝናቡ ሲዝን ነው ማለት ነው። ሬን ሲዝኑ ላይ ያው ትንሽ ነው ዝናብ ከበዛ ግን ጭቃ ነው። ይሄኛው መንገድም ዝናብ ያው ከበዛም ያስጨንቃል። ያው ስክሪን ላይ እንደምታዩት በዝናቡ ጊዜ በክረምት ሲዝኑ ጊዜም ያው ጭቃማ ነው፣ ግን ክረምቱ ላይ ይሻላል ማለት ነው። ዝናብ ካልበዛ ክረምቱ ላይ የሚሻል ይሆናል ማለት ነው። እንግዲህ አሳይቻችኋለሁ ማለት ነው። ለሐል እቺ ሀገር ከባድ እንደሆነች ማለት ነው። እንዴት ሰርቫይቭ እንደምታረግ በእነኚህ በሁለቱ ሲዝን አሳይቻችኋለሁ ማለት ነው። እና ብሎጉ ይቀጥላል፣ ተከተሉኝ። እስካሁን ደግሞ ከተከታተላችሁ ይሄን ቪዲዮ ወዳችሁታል ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ተከታተሉ።
ኦኬ አሁን ደግሞ ደርሻለሁ። የባለፈው ቦታ ነው እንግዲህ የሚሄደው ማለት ነው። ዳውንሎድ የማረግበት ቪዲዮዎችን የቀረጽኩትን ፖስት የማረግበት ቦታ አካባቢ ነው የሄድኩት። በበጋው ምን እንደሚመስል ማለት ነው እሱን አይታችሁታል። ከዚህ ቀደም በሁለት ቪዲዮ ላይ በተለያየ ምክንያት ሰርቼላችሁ ነበር ማለት ነው እና እሱን አሳያችኋለሁ። አሁን እዚህ ጋር ደርሻለሁ። እንግዲህ እቺ ቪዲዮ አጭር የምትሆነው ምናልባት 4-5 ደቂቃ ብትሆን ያው እንደዛ ማለት ነው። እስኪ እኔው እዚህ ጋር ላችሁ ይሄ ነው ማለት ነው። ባለፈው በቪዲዮ ውስጥ ያሳየኋችሁ የስንዴ ከዚህ ላይ ነው የታጨደው ማለት ነው። በደረቁ አሳያችኋለሁ በደረቁ ማለት ነው። እና በደረቁ ይሄን ይመስላል ሳይታጨድ በፊት ማለት ነው። እንግዲህ ይኸውና በበጋው ላይ እንዲሆናል። አሁን ከአንድ ወር በኋላ ማለት ነው ይታረሳል። እንደገና ደግሞ ለሌላ ምርት ይቀርባል ማለት ነው። ወይ ለጤፍ ወይ ለስንዴ ለተለያየ ነገር ማለት ነው። እንደዚህ ይሆናል እላችኋለሁ። እንግዲህ የዛሬ ቭሎግ ይሄን ይመስላል ማለት ነው። ለዚህ ቻናል አዲስ ከሆናችሁ የሶስተኛው ቻናል ነው እንዳልኳችሁ ከትልቁ ከሁለቱ ቻናሌ ማለት ነው። አንደኛው ስለ ቴክኖሎጂ የማቀርበው፣ ሁለተኛው ደግሞ እንዲሁ ቭሎግ የሆነ ይሄኛው ደግሞ ለገጠር ቭሎጎች ብቻ የማቀርብበት ነው ማለት ነው። በዛኛው ግን የገጠር ቭሎግ ይቀርባል እና ይሄን ነው እላችኋለሁ ማለት ነው። እስካሁን ከኔ ጋር ከሆናችሁ የቪዲዮ ተመችቷችኋል ማለት ነው። ይሄን ቪዲዮም ላይክ በማድረግ ቁጥሩን ጨምሩ። እንደናንተ ደግሞ ይሄ እንደዚህ ለሚፈልጉ ቪዲዮዎች ለነሱ ሼር አድርጉ። ኮመንት ላይ ማሰብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ጊዜ ቸር ሰንብቱ። ይመቻችሁ። ባይ ባይ ቻው።